ሰላም እንደምን አላችሁ የዚህ የዩቲዩብ ቻናል ተከታታዮች። ያው እንደምታስታውሱት ይህ ቻናል የተከፈተበት ምክንያት በፕሮጀክት ማኔጅመንት ዙሪያ ላይ ወቅቱን ባማከለ መልኩ ላላቸው አካላት ለሚከታተሉ አካላት በፕሮጀክት ማኔጅመንት ዙሪያ ተጨማሪ እውቀት መስጠት፣ ተጨማሪ ኢንፎርሜሽን መስጠት ነው እና ያን ታሳቢ አድርጎ በተለያዩ የፕሮጀክት ማኔጅመንት ርዕሶች ላይ ገለጻ የሚደረግበት ቻናል ነው። ያንን ለማስታወስ እወዳለሁ። ስለዚህ ይሄ ደግሞ በፕሮጀክት ዙሪያ ላይ በርካታ ሰው ፍላጎት ያለው ስላለ በፕሮጀክት ዙሪያ ላይ ተጨማሪ ኢንፎርሜሽን ለማግኘት ተጨማሪ እውቀት ለማግኘት ለነዛ ደግሞ ተደራሽ እንዲሆን እናንተም ደግሞ የምትተባበሩት አንድ ነገር ነው። ይሄም ላይክ፣ ሰብስክራይብ፣ ሸር ማድረግን አትርሱ። ምክንያቱም ይሄ ብዙ ሰዎችንም ኢንፎርሜሽን እንዲኖራቸው በዚህ ዙሪያ ላይ ይህንን እድል እንዲያገኙና ተጨማሪ እውቀት እንዲያገኙ ስለሚረዳቸው እንግዲህ የዛሬው ገለጻ የሚያተኩረው በፕሮጀክት ባህሪያት ዙሪያ ላይ። ፕሮጀክት የራሱ ባህሪያት አሉት። በእርግጥ ዋና ዋናዎቹ ባህሪያቶች በመግቢያ ላይም በዴፊኒሽኑ ላይም ተሰንትነዋል እና እነዛ ደግሞ ዘርዘር ብሎ ሲገለጹ ምን ይመስላሉ? የፕሮጀክት ባህሪያት ፕሮጀክት ከሌሎች የሚለይባቸው ባህሪያት ምንድን ናቸው የሚለውን እናያለን ማለት ነው። አንደኛው የፕሮጀክት ባህሪ ፕሮጀክት የማይደገም ነው። ይሄ ተደጋግሞ የሚገለጽ ጉዳይ ነው። ፕሮጀክት አይደገምም። በቃ ያ በተያዘለት ጊዜ ገደብ መሰረት ያስቀመጠውን ግብ አሳክቶ እንዲወጣ የሚደረግ ነው ማለት ነው ፕሮጀክት። ስለዚህ ፕሮጀክት የማይደገም ነው የሚለው አንዱ መጀመሪያው ባህሪ ነው ማለት ነው ፕሮጀክት። ሌላው ፕሮጀክት በተያያዙና እርስ በርሳቸው በተገናኙ ድርጊቶች የተዋቀረ ነው። የተያያዙ እርስ በርሳቸው ግንኙነት ያላቸው ተግባራት የነዛ ውቅር ነው ማለት ነው ፕሮጀክት። እነዚህ ነገሮች ሲፈጸሙ ነው ፕሮጀክቱ ተሳካ ተፈጸመ የምንለው ማለት ነው። እና ይህም አንዱ የፕሮጀክት ባህሪ ነው ማለት ነው። ሌላው ፕሮጀክት ጥራት ያለው ውጤት ማቅረብ መሰረት ያደረገ ነው። ጥራት አንዱ የፕሮጀክት ባህሪ ነው። የጥራት ጉዳይ ምርትም ይሁን አገልግሎት ይሁን እና የተቀመጠለት ጥራት ይኖራል። ያንን የማሳካት ጉዳይ አንዱ የፕሮጀክት ባህሪ ነው ማለት ነው። ጥራት አንዱ የፕሮጀክት ባህሪ ነው። ስለዚህ ጥራት ለድርድር አይቀርም በፕሮጀክት ሂደት ውስጥ። ሌላው የፕሮጀክት ባህሪ የፕሮጀክት የሂደት ውደት አለው። ይህም ማለት የመጀመሪያ ጊዜ አለው፣ የቆይታ ጊዜ አለው፣ የማጠናቀቅ ጊዜ አለው። የፕሮጀክት ላይፍ ሳይክል የምንለው ማለት ነው። ስለዚህ የፕሮጀክት የህይወት ውደት አለው፣ ላይፍ ሳይክል አለው። ያንን ላይፍ ሳይክል ያን ሂደት ሄዶ ነው እንግዲህ ፕሮጀክቱ መጨረሻ ላይ ግቡን ሲያሳካ የሚዘጋው ማለት ነው ፕሮጀክቱ። ሌላው ፕሮጀክት በተወሰኑ ሀብቶች የተገደበ ነው። ፕሮጀክት ላይ የሚመደብ የሰው ሀብትም ይሁን ፋይናንስ ይሁን ሌላም ቁስ የሚሆን የተገደበ ነው። ምክንያቱም ሪሶርስ በባህሪው እጥረት ስላለበት ማለት ነው። ስለዚህ የፕሮጀክት ሀብት የተገደበ ነው፣ በተወሰኑ ሀብቶች የተገደበ ነው። ስለዚህ ከመጀመሪያው ጀምሮ እስኪጨርስ ድረስ የሚቀመጥለት ሀብት ይኖራል። በዛ ነው ያ ፕሮጀክት የሚጠናቀቀው እና የሀብት ገደብ አለበት ማለት ነው ፕሮጀክት። ሌላው ፕሮጀክት የቡድን ስራ ነው። በቡድን የሚሰራ ስራ ነው። ቡድኑ ላይ የሚካተቱ አካላት ደግሞ የተለያዩ ሙያ ያላቸው የተለያየ ሙያ ዘርፍ ያላቸው ሰዎች ናቸው። ስለዚህ የቡድን ስራ ነው። በቡድን የሚካተቱ ደግሞ የተለያዩ መልቲዲስፕሊን የምንላቸው ባለሙያዎች የሚካተቱበት ነው ማለት ነው። ይሄ ደግሞ ሌላኛው የፕሮጀክት ባህሪ ነው። ሌላው ፕሮጀክት ከአደጋና ከአለመረጋገጥ ጋር ይያያዛል። ምክንያቱም ፕሮጀክት ሪስክ ያለው አንሰርቲኒቲ ያለው በፕሮጀክት ሂደት ውስጥ ምን ሊያጋጥም እንደሚችል መገመት ያስቸግራል አንዳንዴ። ስለዚህ ሪስክና አለመረጋገጥ አንዱ የፕሮጀክት ባህሪ ነው። ስለዚህ ታሳቢ አድርጎ ቅድሚያ ሪስክ አናሊሲስ ሌላ ጊዜ እናየዋለን። ሪስክ አናሊሲስ ሰርቶ ለዛ ደግሞ አስፈላጊውን መፍትሄ አስቀምጦ ይሄ ቢከሰት ይሄ መፍትሄ ይወሰዳል ተብሎ ቀድሞ ገምቶ ያንን ዶክሜንት አድርጎ መዘጋጀት ያስፈልጋል እና ሪስክ እና አንሰርተንቲ የፕሮጀክት ሌላኛው ባህሪ ነው ማለት ነው። ሌላው ፕሮጀክት ግጭት ሊፈጠርበት ይችላል። የፕሮጀክት ስራ ሲሰራ ግጭት ይፈጠራል። ከላይ ለመግለጽ እንደተሞከረው በአንደኛው ባህሪ ላይ የተለያየ ሙያ ያላቸው ቡድኖች የሚያከናውኑት ስለሆነ ግጭት ደግሞ
ያጋጥማል ፕሮጀክት ስራ ወቅት። ስለዚህ ያንን ግጭት ደግሞ በአግባቡ ሶልቭ የሚደረግበት ሪዞልቭ የሚደረግበት መፍትሄ ቀድሞ መዘጋጀት አለበት ፕላን ሲሰራ ማለት ነው። ሌላው ፕሮጀክት የተወሰነ የጊዜ ገደብ አለው። በቃ የፕሮጀክት ጊዜ የተገደበ ነው። የአጭር ጊዜ ሊሆን ይችላል፣ የመካከለኛ ጊዜ ሊሆን ይችላል፣ የረጅም ጊዜ ሊሆን ይችላል። ይሄ አጭር፣ መካከለኛ፣ ረጅም የሚባለው እስከመቼ ያለው ነው። በሚቀጥሉ ጊዜው ሲደርስ የምናየው ይሆናል እና አጠቃላይ ስለ ፕሮጀክት ስናስብ እነዚህ ባህሪዎች በደንብ መረዳት ያስፈልጋል። አለበለዚያ የፕሮጀክትን ባህሪ ሳናቅ ፕሮጀክት ዲዛይን ለማድረግ ፕሮጀክት ለመፈጸም እንቸገራለን። እያንዳንዱ ባህሪ ምንድን ነው የሚፈልገው፣ ይህን ፕሮጀክት ለመፈጸም ምን ማድረግ ያስፈልጋል የሚለውን ነገር ተረድቶ ፕሮጀክትን ከመጀመሪያው ጀምሮ እስከ መጨረሻው እነዛን ባህሪዎች ተረድቶ መፈጸም ያስፈልጋል ማለት ነው። እንግዲህ የዛሬው ቪዲዮ ገለጻ ይህን ይመስላል። ሆፕ ጥሩ ነገር እንዳገኛችሁ ተስፋ አደርጋለሁ። ከዛ ውጭ ላይክ፣ ሰብስክራይብ፣ ሼር የሚለውን ግን አትርሱ እና ይሄ በጣም እናንተ ትልቅ ትብብር ነው መልዕክት ነው ያለኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ሁሉ እመኝላችኋለሁ። ሰላማችሁ ይብዛ። እንግዲህ ፕሮጀክት ማኔጅመንት ፕሬዘንቴሽናችን በተለያዩ ቪዲዮዎች የተከፋፈለ ይቀጥላል ማለት ነው። ሰላም